ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮች በሙሉ እንደምን ቆይታችኋል? ይህ እንግዲህ አቦል ሳይበር ነው። እንግዲህ በዛሬው ይዤላችሁ የመጣሁት ምንድን ነው ሲኤስኤስ ወይም ካስኬዲንግ ስታይል ሽት የሚባለውን የዌብ ዲዛይኒንግ ፋሽኒንግ ትምህርት ነው ማለት ነው። ኮርስ ነው፣ ክራሽ ኮርስ ነው። እንግዲህ በዚህኛው ሴክሽን በምንመለከትበት ምንድን ነው ሙሉ የኤችቲኤምኤል ዌብ ፔጅን እንዴት አድርገን በሲኤስኤስ የአማረ የተዋበ እንደምናደርገው ነው ማለት ነው። ይህ ማለት ድሮ በ19 አካባቢ የተነሳን ፎቶ ማለትም በጥቁር በብላክ ኤንድ ዋይት የተነሳ ፎቶ እንደማለት ነው በኤችቲኤምኤል የምንሰራው። በሲኤስኤስ የምንሰራው ደግሞ በአሁን በጊዜያዊ እንደምንሰራው ነው ማለት ነው። በጣም ሬስፖንሲቭ ነው፣ ውበት ያለው ነው፣ እንዲሁም በጣም ኢንተራክቲቭ ነው ከኤችቲኤምኤል ብቻውን ከሚሰራው ማለት ነው። ከምናውቃቸውም ወጣ ወጣ ያሉ አንዳንድ ቀለሞችን መስራት እንችላለን ማለት ነው። ሶ መጀመሪያ እንግዲህ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩት ብለን እንመክራለን። ሌሎችም ቪዲዮዎችን ደርሷችሁ ማለት ነው። ሶ ይህ ፕሌሊስት ፉል ፕሌሊስት የተዘጋጀው ሙሉ የሲኤስኤስን እውቀት እንድታገኙበት ነው ማለት ነው። ሲኤስኤስን ለማወቅ የሚያስፈልጋችሁ ነገር ምንም ነገር አያስፈልገውም። ማለትም ለማወቅ መፈለጋችሁ ብቻ በቂ ነው። ሌላው ግን ኤችቲኤምኤል እውቀት ያስፈልጋል ማለት ነው። ኤችቲኤምኤል የማታውቁ ከሆነ ከዚህ በፊት የነበረውን ቪዲዮ ወይም ፕሌሊስት በመጠቀም ዋና የተባለው መሰረታዊ የተባሉ የኤችቲኤምኤል ታጎችን እንዲሁም እውቀቶችን መያዝ ትችላላችሁ ማለት ነው። አሁን ወደ ሲኤስኤስ እንገባለን ማለት ነው። ሶ እንደ መጀመሪያነት ስንነሳ ምንድን ነው ካስኬዲንግ ስታይል ሲኤስኤስ? ሲኤስኤስ ማለት ካስኬዲንግ ስታይል ሽት ነው ማለት ነው። ከስሙ ትንተና ስንነሳ ማለት ነው። ሶ ኢት ኢዝ ዩዝድ ቱ ስታይል ኤችቲኤምኤል ኤሌመንትስ ኢት ኮንትሮልስ ከለርስ ሌአውትስ ፎንትስ ኤንድ ሪስፖንሲቭነስ። ሶ ምን ማለት ነው? ስታይል የኤችቲኤምኤል ኤሌመንቶችን በኤችቲኤምኤል የሰራናቸውን እያንዳንዱ ኤሌመንቶች ቴብል ሊሆን ይችላል። እያንዳንዱ የሰራናቸውን ኤሌመንቶች ስታይል ማድረግ እንችላለን። እንዲሁም ቀለም ልንሰጣቸው ኮንትሮልስ ከለር ልንሰጣቸው እንችላለን። የተለያየ ነገሮችን ማለትም ሌአውቱን ልናስተካክለው እንችላለን። ማለት ማርጂኑን ሊሆን ይችላል፣ ቦርደሩን ሊሆን ይችላል፣ በቃ ፓዲንግ ሊሆን ይችላል የምናስተካክለው። ፎንት ስንል ደግሞ በወርድ ላይ ወይም በተለያዩ የማይክሮሶፍት ሶፍትዌሮችን በምንጠቀምበት ጊዜ የጽሁፋችንን ስታይል እንደምናስተካክለው እዚህም ላይ በኤችቲኤምኤል የሰራነውን ታጎች ወይም ጽሁፎች ፓራግራፍ ሊሆን ይችላል፣ ሄደሮች በሲኤስኤስ በመጠቀም ፎንታቸውን ወደ ታይምስ ኒው ሮማን ሊሆን ይችላል፣ ወደ ኤሪያል ሊሆን ይችላል፣ ወደ ኤሌፋንት ሊሆን ይችላል፣ ወደ ስክሪፕት ኤምቲ ቦልድ ሊሆን ይችላል፣ ወደ ተለያዩ ፎንቶች መቀያየር መቻል ማለት ነው። ሬስፖንሲቭነስ የምንለው ደግሞ ምንድን ነው? አሁን እዚህ አንድ ፒሲ ቢኖራችሁ ፐርሰናል ኮምፒውተር ቢኖራችሁ እዛ ፐርሰናል ኮምፒውተር ላይ ከፍታችሁት ያን ፋይል ወይም ያን ዌብሳይት የሆነ የምትመለከቱትን ነገር ሊሰጣችሁ ይችላል። ነገር ግን ወደ ስልክ በምታወርዱበት ጊዜ ወይ ተሰባብሮ ምናምን ወይ አንዱ ላይ አንዱ ታች ሆኖ እንደዚህ ተመሰቃቀለ ነገር ሊሆንባችሁ ይችላል። ሶ ሪስፖንሲቭ የሆነ ዌብሳይትን ለመስራት ሲኤስኤስ እንጠቀማለን ማለት ነው። ፒሲም ላይ ሲመጣ ያንኑ፣ ስልክም ላይ ያንኑ እንደዛ እንዲሆንላችሁ ማለት ነው። ሶ ሲኤስኤስን ስንጠቀም ሶስት አይነት መንገዶች አሉ። አንደኛው ኢንላይን ሲኤስኤስ የሚባለው ነው። ኢንላይን ሲኤስኤስ የሚባለው ኢን ኤችቲኤምኤል ታግ ነው የምንጠቀመው። ይህም ብዙ ጊዜ አንጠቀመው፣ ነገር ግን ቀላል የሆነ መንገድ ነው። ይህንን የምንጠቀመው ዚስ ኢዝ ዩዚንግ ኢት ኢን ስታርቲንግ ታግ ኦፍ ኤችቲኤምኤል ሲንታክስ። በኤችቲኤምኤል ሲንታክስ አሁን ሄደር ሊሆን ይችላል፣ ፓራግራፍ። አሁን ኤግዛምፕል እዚህ ጋር የሰጠን ፓራግራፍን ነው። ስታይል ብለን ምን እንላለን? ከለር ሬድ። ይሄንን በኮድ በፕራክቲስ ቱቶሪያላችን ላይ የምንመለከት ይሆናል። ግን ለማወቅ ያክል ሶስት አይነት መንገዶች አሉት ሲኤስኤስ ማለት ነው። ሶ ኢንላይን ሲኤስኤስ አለ፣ ሌላኛው ሁለተኛው ኢንተርናል ሲኤስኤስ አለ። ኢንተርናል ሲኤስኤስ የሚባለው ምንድን ነው? ስታይል የምትል ታግ አለች፣ የምትባል ታግ እዚህ ጋር እንደምትመለከቷት እና እዚህ ጋር እንደምትመለከቷት ስታይል የምትባል ታግ አለች። ይችን ታግ በመጠቀም እንደዚህ አይነት ፉል የሆነ እንደ ኤችቲኤምኤል ወይም ቦዲ ወይም ሄድ የሚል ታግ እንደምንከፍተው እንከፍታለን ማለት ነው። ሄድ የሚለው ታጋችን ውስጥ እንከፍታለን ማለት ነው። ሶ እዛ ውስጥ በመግባት በቱቶሪያሉ ላይ የምንመለከተው ይሆናል።
እንደዚህ አድርገን በመጠቀም እንሰራለን ማለት ነው። ሌላኛው ሶስተኛው ምንድነው? ኤክስተርናል ሲኤስኤስ ነው። ኤክስተርናል ሲኤስኤስ የምንለው ቤስት ፕራክቲስ ዩዚንግ ኢን ሰፓሬት ፋይል ነው። ብዙ ጊዜ ዌብሳይቶችን ዴቨሎፕ በምታደርጉ ጊዜ ወደፊት በምትቀጥሉ ጊዜ ፍሮንት ኢንድ ዴቨሎፐር ልትሆኑ ትችላላችሁ፣ ወይ ፉል ስታክ ልትሆኑ ትችላላችሁ። የዛኔ በደንብ ብዙ ጊዜ አዘውትራችሁ ልትጠቀሙት የምትችሉት የትኛውን ነው? ኤክስተርናል ሲኤስኤስ ነው። ለማደራጀት ለጥራት ላለው ስራ በጣም የሚመች ነው። ምንድነው? በኤስአርሲ በምትባል ታግ በማገናኘት ከሌላ ከኤችቲኤምኤል ፔጃችሁ ጋር ለብቻው በአንድ ፎልደር በአንድ ፋይል ሰሩታላችሁ ማለት ነው። ከኤችቲኤምኤላችሁ ጋር ይደበላለቅባችሁ ማለት ነው። ሶ እንደዛ በማድረግ ለብቻው በመስራት ያማረን ዌብሳይት መስራት እንችላለን ማለት ነው። እንግዲህ ስለ ሲኤስኤስ በወሬ በያክል ይህን ያክል ከተነጋገርን ማለት ነው። እንግዲህ ይሄ ቪዲዮ እንደ ቲዮሪ ያክል አሪፍ ነው ብዬ አስባለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትረዱን እንጠይቃለን ማለት ነው። በቀጣይኛው ቪዲዮ አሪፍ የሆነ ቪዲዮ ይዘንላችሁ እንመጣለን። ባይ